ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር ከረጅም ጊዜ በፊት በተለያዩ ሀያላን ነገዶች በተዋቀረ ሚስጥራዊ መንፈሳዊ ዓለም ውስጥ ያሉ ሁለት ተቀናቃኝ ነገዶችን ያሳየናል። እነዚህም ኢሞርታል እና ዲመን ይባላሉ። የኢሞርታሎች የምንጊዜ ምርጥ ልዑል ሲሆን ከዲመኑ መሪ ጋር ጸብ ላይ ናቸው። ሁለቱ ነገዶች ጥልቅ ጥላቻ አላቸው። ኢሞርታሎቹ በአሁኑ ጊዜ የመንፈሳዊ ዓለም መሪ ናቸው። ቢሆንም ግን ከዚህ በኋላ የሚመራውን ለመወሰን ከአንድ ወር በኋላ ውድድር ይደረጋል። የዲመኖቹ መሪ ይህንን መንፈሳዊ ዓለም የመምራት ብቃት እንዳይለው ይናገራል። በሚገርም ሁኔታ የዲመኑ መሪ እህት እንዳለችውና ይንከባከባት እንደነበር ተናገረ። የዲመኑ መሪ እህት እንዳለው በማወቁ ተገርሟል። ለጽናቱና ብርታቱ ዋነኛ ምክንያት እንደነበረችም ተናገረ። ውድድሩ ከመድረሱ በፊት ጠንካራ መሆን እንዳለበት ያስባል። በሌላ በኩል በ21ኛው ክፍለ ዘመን ሺያ የምትባል ልጅ እናገኛለን። ሺያ በትምህርት ቤት አንድ ፕሮጀክት ለማቅረብ ተራዋን እየጠበቀች ነው። በመሃል ግን ስልክ ተደውሎ አንድ የማታውቀው ሰው የጠፋው ወንድሟ የት እንዳለ እንደሚያውቅ ይነግራታል። ያለበትንም አድራሻ በመናገር ገንዘብ ይዘሽ ነው ያለ። ሺያ ወደ ተባለችበት አድራሻ እየተጣደፈች ደረሰች። ወጣቱ ምንም ነገር ከመናገሩ በፊት ገንዘቡ እንድታስተላልፍ አስጠነቀቃት። ሺያ ተስማማች። እሱም ወንድሟ ፓርክ ውስጥ እንዳለ ነገራት። ወንድሟ ዶንግ ይባላል። ከዓመት በፊት ጥሏት ስለጠፋ እንደሸሻት ታስባለች። በፓርክ ውስጥ ስሙን እየጠራች ፈለገችው። ነገር ግን ካለው ሕዝብ ብዛት ምክንያት ልታገኘው አልቻለችም። በድንገት ግን ሁሉም ነገር ቆመ። ሺያ ብቻ ትንቀሳቀሳለች። በፍርሃት ወደ ኋላ ስትሄድ ትንሽ እየተጠራቀመ ውሃ ረገጠች። ያም በድንገት ወደ ትልቅ ውቅያኖስ ተለወጠ። እሷም ሰመጠች። ከዛ ሁሉም ነገር ወደ ነበረበት ተመለሰ። ሺያ ግራ ተጋብታ ራሷን ለማትረፍ ያገኘችውን ነጭ ጨርቅ ያዘች። የቺ ልብስ ነበር። ሲያያት ደንግጦ ራቃት። ለ200 ዓመት ያህል ሲኖር ሴት አይቶ አያውቅም። ምክንያቱም ሴቶች የኢሞርታሎችን ትምህርት እንዳይከታተሉ ስለተከለከለ ነበር። እንዴት ወደ ቤቱ እንደገባችና ከውሃው እንደወጣች ጠይቃታል። ሺያ በአሮጌ ፋሽን ንግግሩ፣ ጸጉሩና አለባበሱ ግራ ተጋብታ እየቀለደ እንደሆነ ታስባለች። ወዲያው ግን ራሷን ሳተች። ስትነቃ የተለየ ልብስ ለብሳለች። እውነቱን ለማወቅ ቆልፎባት እንደሄደ በማሰብ የቤቱ ጣሪያ ላይ ወጣች። ዘላ ለማምለጥም ስትሞክር ያዛትና መልሶ ወደ ውስጥ አስገባት። እራሱንም አስተዋወቀ። አሁንም ህልም እንደሆነ በማሰብ እውነት መሆኑን አረጋግጥልኝ አለችው። እሱም ልብሷን በቅጽበት ቀየረው። ከዚያም ምግብ ጠየቀችው። በአስማተኛ ትንሽ ጥላው አማካኝነት ጓደኛው ያንግ እንዲያመጣለት ነገረው። በነገዱ ውስጥ መንፈሳዊ ኃይል የሌለው ብቸኛ ሰው ነው። በዚህ ምክንያት እንደ ተራ ሰው ስለሚኖር ብዙ ሴቶች ያውቁታል። ታዲያ በቀላሉ ምርጥ ምግብ አዘጋጀላት። እስክትጠግብ ድረስ በላች። ዘወር ሲል በድጋሚ ወደ መጣችበት ለመመለስ በማሰብ ተመልሳ ሐይቁ ጋር በመሄድ ዘላ ገባች። ከዛ ግን በሁለቱ ዓለማት መካከል ያለው መጋረጃ ጋር ደረሰች። ልክ ስትነካው ከፍተኛ የሆነ ኃይል ወደ ኋላ ወረወራት። እናም ተጎዳች። ግን ደርሷ ዳናት። ለትኩሳት የሚሆን መድኃኒት ያንግን ጠየቀው። ያንግ በሕክምና ላይ የተካነ ስለሆነ ለትኩሳት የሚሆነውን መድኃኒት ሰጠው። በሩን እላዩ ላይ ዘግቶበት ተመለሰ። መድኃኒቱን ሰጣት። በቀጣዩ ቀን ሺያ ተሽሏት ነቃች። ቁጭ ብሎ እየጠበቃት አገኘችው። በመጀመሪያ ከመጣችበት ጊዜ ጀምሮ ችግር እንደፈጠረችበት አስቦ ነበር። ከዛ ግን የዲመኑ መሪ የተናገረውን በማስታወስ እህቴ እንድትሆኝ ይፈልጋለሁ አላት። ሺያ ደነገጠች። እህት ማግኘቱ ጠንካራ ለመሆን እንደሚረዳው አስረዳት። ይህ ደግሞ የመንፈሳዊ ዓለም መሪ ለመሆን ለሚያደርገው ውድድር ወሳኝ ነው። ለዛ ካሸነፈ በኋላ ወደ መጣችበት ዓለም እንደሚመልሳት ቃል ገባላት። እህቱ መሆን ከጥንካሬው ጋር ምን እንደሚያገናኘው ግራ ቢገባትም ቃሉን እንዲጠብቅ ነግራው እህቱ ለመሆን ተስማማች። እንዲሁም በመንፈሳዊ ዓለም ውስጥ እያለች አስማት መማር እንደምትፈልግ ነገረችው። በመስማማት የወንድ ልብስ ካለበሳት በኋላ ወደ አስማት ትምህርት ቤት እንዲወስዳት ያንግን አነጋገረው። ክብ ነገር ሰጥቷት ከልቧ አጠገብ እንድታደርገው ነገራት። ይህም ደግሞ የሴት መዓዛዋን ለመደበቅና ወንድ እንድትመስል የሚያደርግ አስማታዊ መሳሪያ ነው። ከያንግ ጋር ወደ ትምህርት ቤት ሄደች። እሱም አለቃውን እንድትመዘገብ አሳመነው። ወደ ክፍል ስትገባ ብቻውን የተቀመጠ ወንድ አየች። ግን እሷም እንደ ተደብቃ የገባች ሴት ተማሪ ነበረች። ታዲያ እርዳታ ለመጠየቅ ስትሞክር ዝም አለቻት። በድንገት ያው የሚባል ወጣት ወደ ክፍሉ ገባ። ሀብታም ቤተሰብ ያለው ሲሆን በጣም ትዕቢተኛ ነው። አዲስ ስለሆነች ሊያስጨንቃት ሲሞክር በብልጠት ልኩን ነገረችው። በዚህም ምክንያት ብቻውን የተቀመጠችው ልጅ ሳቀች። እሱም ትኩረቱን ወደ ልጅቷ ዞረና እሷ ማበሳጨት ጀመረ። ባለቀለም ፈሳሽም ልብሷ ላይ ደፋባት። ማታ ላይ በመታጠቢያ ቤቶቿ አጠገብ ስታልፍ ያቺኑ ልጅ
ስትታጠብ አይታት ሴት መሆኗን አወቀች። ልጅቷ ሺያ ወንድ መስላት አጠቃቻት። ሺያም ሌላ ችግር እንዳይፈጠር ደረቷ ላይ ያደረገችውን አነሳችው። ልጅቷም ሴት እንደሆነች አወቀችና ለቀቀቻት። ከዛ ተቀምጠው በደንብ አወሩ። ልጅቷ ወንድሟ በዚህ ትምህርት ቤት ይማር እንደነበርና እሷም እንደሱ መሆን ስለፈለገች እንደገባች ነገረቻት። ከዛ ቀን ጀምሮ ሁለቱ የቅርብ ጓደኛሞች ሆኑ። ትምህርት ቤት አብረው ይማራሉ እና ሁሉንም ነገር አብረው ማድረግ ጀመሩ። ሺያ ትምህርት ቤት ውስጥ ከምርጥ ተማሪዎች መሃል አንዷ ሆነች። ከእሷ ጋር መቆየትና እሷን ለመጠበቅ ቺ እንደ አስተማሪነት ወደ ትምህርት ቤቱ መጣ። ሺያ የምትማርበት ክፍልም እያስተማረ ከእሷ ጋር ጊዜ ማሳለፍ ጀመረ። ቺን ሁሉም እንደ አርአያ ስለሚያዩት የእሱ ለሺያ ትኩረት መስጠት ያውን አስቀናው። ታዲያ በማንኛውም መንገድ ሊጎዳት አሰበ። ሺያ በቤተ መጽሐፍት ውስጥ የተለያዩ አስማታዊ መጽሐፎችን እያነበበች ወደ ራሷ ዓለም ለመመለስ የሚያስችለውን እየፈለገች ነው። አንድ ቀን ከትምህርት ቤቱ አስተማሪዎች ለአንዱ ስለ ጉዳዩ ጠየቀችው። እሱ ግን ተናደደና ስለዚህ ጉዳይ ሁለተኛ እንዳታነሳ አስጠነቅቃት። ይህን ሲያወሩ ያው ተደብቆ እያዳመጠ ነበር። በኋላ ሺያ ከክፍል ስትወጣ ያው ከጓደኛው ጋር እሷ ስትፈልገው ስለነበረው አስማት ሲያወራ ሰማችው። አስማቱን ለመማር ግን ሩቅ ቦታ መሄድ እንደሚያስፈልግም ተናገረ። በዛ ምሽት ሺያ ያው ወደ ጠቀሰው ስፍራ በድብቅ ሄደች። ግን ስትደርስ ምንም ነገር የለም፣ በጣም ጨልሟል። አንድ ወረቀት አግኝታ ስታነበው ያውና ጓደኛው እንዳታለሏት ተረዳች። በድንገት አንድ ነገር እግሯን ያዛትና ጎዳት። ሺያ የምትመለስበትን መንገድ አታ ፈራች። ግን ቺ ደርሷ ዳናት። እሷም ለመጀመሪያ ጊዜ እንደሚያስብላት ተረዳች። ሺያ ለመመለስ የሚረዳትን አስማት መማር እንደምትፈልግ ነገረችው። እሱም የተከለከለ ድግምት እንደሆነና ለነገዱ መሪ ብቻ እንደሚፈቀድ አስረዳት። መሪ እንደሆነ ግን እንድትመለስ እንደሚረዳት ቃል ገባላት። ሺያ ወደ ሌላ ቦታ የመራት ያው እንደሆነ ነገረችው። እሱም እርምጃ እንደሚወስድ ነገራትና ቁስሏን አከመላት። እሷም እህቱ ለመሆን ቃል ገባችና በእጁ ላይ ጻፈችለት። እሱም በአስማቱ ወደ መንፈሳዊ ቃል ኪዳን ቀየረውና ምንም ነገር ቢያጋጥማት በዚህ አማካኝነት እንደሚጠብቃት ነገራት። በማግስቱ ሺያን ሊጎዷት የነበሩትን ልጆች ትምህርት ቤቱ እንዳጸዱ አደረጋቸው። አንድ ቀን ሺያ በቺ ቤት ውስጥ አንድ ትልቅ ዛፍ አስተዋለችና ጠየቀችው። እሱም የቅዱሱን ዛፍ ታሪክ ነገራት። ከልጅነቱ ጀምሮ ብቸኛ ጓደኛው ነበር። ኃይለኛ መንፈሳዊ ኃይልም ነበረው። እናም ከሱ ጥንካሬ ያገኝ ነበር። ከጊዜ በኋላ ግን ዛፉ ደረቀ። ታዲያ እሱን ለማስደሰት ሺያ ወደ ያንግ ሄዳ ዛፉን ለማዳን መድኃኒት ጠየቀችው። እሱም መድኃኒት ሰጣትና አብረው ወደ ቺ ቤት ሄዱ። ዛፉን እንድታድስም ረዳት። ያንግ ለቺ ሺያ ሴት መሆኗን እንደሚያውቅ ነገረው። በዚያው ምሽት ሺያ ዛፉን ማስጌጥ ፈለገች። ስለዚህ የሚያበሩ መብራቶችን ቅርንጫፎቹ ላይ እየሰቀለች ሚዛኗን ስታጣ ቺ ላይ ወደቀች። በአጋጣሚም ተሳሳሙ። በድብቅ ሲመለከት የነበረው ያው ጾታዋን መጠራጠር ጀመረ። ቺ በተፈጠረው ነገር ደንግጧል። በማግስቱ ቺ ለመጪው ውድድር ዝግጁ መሆኑን ለማሳየት ከነገዱ መሪና አማካሪዎች ጋር ግምገማ ነበረው። እሱም በከፍተኛ ውጤት አለፈ። ኃይሉ በከፍተኛ ሁኔታ ጨምሯል። ያም የሆነው ስለ ሺያ ሲያስብ ስለነበር ነው። በሚቀጥለው ቀን ሺያ ወደ ትምህርት ቤት ስትሄድ ተማሪዎቹ እየተንሾካሾኩ አየች። ያውም የእሷን ሚስጥር የሚያሳይ መሳሪያ እንዳለው ተናገረ። ሺያ ልታስቆመው ብትሞክርም ግን አልሆነም። እሱ መሳሪያውን ተጠቅሞ ከቺ ጋር የተሳሳመችበትን አሳያቸው። ሁሉም ተማሪዎች በተሳሳተ መንገድ ተረዱ። ቺ መጥቶ ያውን አስቆመው። የነገዱን መሪ መጣና ስለተፈጠረው ነገር ማብራሪያ ጠየቀ። ያው ለተማሪዎች ያሳያቸውን ካየ በኋላ ሺያ ልጁን ስላበላሸችበት ወቀሳት። እንደ ቅጣትም በኃይለኛው መታት። በዚህን ጊዜ ደረቷ ላይ የነበረው ክብ ነገር ወደቀ። ጸጉሯን ተፈታና ሁሉም ሴት መሆኗን አወቀ። ሌላ ከባድ ችግር ውስጥ ገባች። ለሴቶች ወደ አስማታዊ ትምህርት ቤት መግባት በጥብቅ የተከለከለ ስለሆነ ቅጣቱ የሞት ነው። ቺና ያንግ ጥሩ ሰው እንደሆነች በመናገር ተከላከሏት። ነገር ግን መሪው አይሆንም ብሎ ልትገደል ስትል ቺ እህቴ ነች ብሎ አስቆማቸው። ሁሉም ደነገጡ። መሪው የሺያ ንብረቶች እንዲፈለግ አንድ ሰው ላከና ቦርሳዋ ውስጥ ፎቶ አገኘ። ሲያየው ሁሉም ሰው ደነገጠ። የሺያ ወንድም የዶንግ ፎቶ ነበር። እሱም የዲመን መሪ እንደሆነ ይታወቃል። ሺያ ማመን አልቻለችም። እናም ወንድሟ እንደዛ እንዳልሆነ አጥብቃ ተናገረች። አንዳንዶች ሰላይ ነሽ አሏት። ግን ቺና ያንግ ጥሩ እንደሆነች በመናገር መከላከላቸውን ቀጠሉ። መሪውም ቺ ምን ያህል እንደሚያስብላት አይቶ እስከሚወሰን ድረስ ለብቻዋ እንድትሆን ተደረገ። ይህ በእንዲህ እንዳለ ቺ ለፍርድ ተጠራ። የቺ ቤትንም አስፈተሸ እና ሺያ እንደ ስጦታ የሰጠችውን የታሸገ ቸኮሌት አገኘ። ቺ ቸኮሌቱን ወሰደና ማንም እንዳይነካው አስጠነቀቀ። መሪውም ተናዶ በጅራፉ ከአፉ ደም እስከሚወጣ ድረስ መታው። ያንግና ያው መሪው እንዲምረው ለመኑት። ትልቁ ውድድር አንድ ሳምንት እንደቀረውም ሲነግሩት ተረጋጋ። ያንግ ለሺያ ምግብና መድኃኒት ሰጣት። የሚረዱበትን መንገድ እስኪያገኙ ድረስ ራሷ እንድትንከባከብም ነገራት። ቺ ወደ ቤቱ ሲመለስ የነገዱ መሪ ሲጠብቀው አገኘው። ቺ እንደገና ሊገስጸው የመጣ መስሎት ነበር። ግን መሪው ተረጋግቶ ይቅርታ
ጠይቆ ለ200 ዓመታት ያህል ሲያሳድገው መቶት እንደማያውቅ አስታወሰ። መሪው ራሱ የቺን ቁስል አከመለትና ለሱ ሲል ሺያን ይቅር እንደሚልና አስማታዊ ትምህርቷንም መቀጠል እንደምትችል ቃል ገባለት። አሁን አስፈላጊው ነገር ቺ መጪውን ውድድር ማሸነፉና የመንፈሳዊ ዓለም ንጉስ መሆኑ እንደሆነም አስታውሶት ሄደ። ቺ ወደ ሺያ ሄዶ አወጣት። በትከሻው ላይ ያለውን ምልክት አስተዋለች። እሱ ግን ደህና ነኝ አላት። ከውድድሩ በፊት ሌሎች ነገሮችን ለማግኘት እንደሚሄድና ራሷን እንድትንከባከብ ነገራት። እሷ ግን የማታውቀው ስሜት ተሰማት። እሱም ወንድሜ ብለሽ እንድጠሪኝ እፈልጋለሁ አላት። እሷም ወንድሜ ብላ አቀፈችው። ከዛ በኋላም ሄደ። ያው ከዚህ በፊት የፈጠረውን ችግር በሰላም ለመፍታት ቺን አብሬ ልሂድ፣ በፈለግከው ነገር አግዝሃለሁ አለው። በዚያው ምሽት የዲመኑ መሪ የኢሞርታሎች ነገር ወዳሉበት መጣ። እንደ አጋጣሚ ሺያ የቺ ስስ ጎኑ እንደሆነች ሲያወሩ ሰማቸውና ሊጠልፋት አሰበ። እንዳሰበውም አደረገ። ጠባቂዎቹ ቢከተሉትም ማንም ግን ሊይዘው አልቻለም። በአስማቱ ተሰውሮ አመለጣቸው። የዲመኑ መሪ ፊቷ ላይ ያደረገውን ጥቁር ጭንብል ሲያነሳላት እርስ በርስ እየተያዩ አይናቸው ማመን አቃታቸው። ጠልፎ እዚያ መጣት ወንድሟ ዶንግ ነው። ሺያ ለምን ጥለኸኝ ጠፋህ አለችው። ዶንግም የተፈጠረውን ነገር አስረዳት። የልደቷ ቀን የሚበላ ሊገዛላት ቆይ እመጣለሁ ብሏት ሄደ። ሲመለስ ግን የተጠራቀመ ውሃ ረግጦ እንደሷ ወደዚህኛው ዓለም መጣ። እናም አሁን የዲመኖች መሪ ነው። ታዲያ ወደ ነገዳቸው ሲደርሱ ሁሉንም እንደሚያብራራላት ነግሮ ወሰዳት። እዛ እንደደረሱ የዲመን ወታደሮች ምርኮኛ መስላቸው ሊወስዳት ሲሉ ዶንግ አስቆማቸው። ማንም እንዳይነካትም አስጠነቀቀና በልዩ እንክብካቤ ያዛት። እህቱ እንደሆነች ግን አልተናገረም። የቀድሞውን የዲመን መሪ እንዴት እንዳሸነፈና መሪያቸው እንደሆነ ነገራት። ሺያም እንዴት ወደዚህኛው ዓለም እንደመጣችና ከቺ ጋር ያላትን ግንኙነት አስረዳችው። ዶንግ ቺን እንደ ተቀናቃኝ ስለሚመለከተው ተናደደ። ነገር ግን ቃል አልተነፈሰም። ዶንግ ሺያን ወደ አንድ ሆቴል ወሰዳት። እዛ ሆቴል ውስጥ ሁሉም ነገር የራሱ ክፍል አለው። ሺያ ወደ ዶንግ ክፍል ልትገባ ስትል የሆነ አስማታዊ ኃይል እንዳትገባ ከለከላት። ምክንያቱ ደግሞ እሷ የኢሞርታሎች ነገር ስለሆነች ነበር። ሺያ ወደ ኢሞርታል ነገሮች ክፍል ስትገባ ማንም የለም። በማግስቱ ዶንግ ሺያን ወደ ገበያ ወሰዳት። እንደ አጋጣሚ ቺም እዛው አካባቢ ነበር። እዛው አካባቢ የመጪው የቺና የዲመኑ ፊልም አስመልክቶ ፊልም እየተሰራ ነው። በድንገት እውነተኛ ተፋላሚዎቹ መድረክ ላይ በየተራ ወጡ። ታዲያ መጣላት ሲጀምሩ ሺያ ደርሳ ወንድሜ ብላ ጮኸች። በዚህን ጊዜ ሁለቱም ወደ እሷ ሄዱ። እሷም ቺን ኮትታ ወሰደችውና ዶንግ ቢጠልፋትም ክፉ እንዳልሆነና በደንብ እንደተንከባከባት ነገረችው። ትንሽ ቆይቶም ሁሉም ወደ ሆቴሉ ተመለሱ። ዶንግ ቺና ሺያ አንድ ላይ መሆናቸው ደስ አላለውም። ከውጪ ሆኖ መንጎራደድ ጀመረ። በሌላ በኩል ቺ በጣም ናፍቀው ስለነበር አቅፎ ሳማት። ሺያ ደነገጠች። በማግስቱ ዶንግ ሺያንና ቺን ቁርስ ጋበዛቸው። አንዲት ጭንብል ያደረገች ቆንጂዬ ልጅ ዳንስ አቀረበች። እንደጨረሰች ማስኳን አውልቃ ዶንግን ወንድሜ ብላ ጠራችው። ቺና ሺያም ግራ ተጋቡ። ሺያ የቺት እንደሆነች በመናገር አስተዋውቃት። እውነቱ ግን ያ አልነበረም። ልጅቷም በጣም ቅነች። ምኗም የዲመን ነገዶችን አይመስልም። ታማኝ ጠባቂዋም አብራት ነበረች። ስትመለስ ዶንግ ከሺያ ጋር እያወራ ነበር። ልጅቷን ሊገድሏት ከሚፈልጉ ሰዎች እንዳዳናትና ሺያን ስላስታወሰችው እንደ እህቱ እንደተቀበላት ይነግራታል። ሺያ ቅናት ተሰማት። እሱም እውነተኛ እህቴ አንቺ ነሽ ይላታል። በዚህን ጊዜ ቻይ ሰማችና ተናደደች። በድንገትም አይኗ አረንጓዴ ሆነ። ቻይ ሁለት ማንነት ያላት ሲሆን አይኗ አረንጓዴ ከሆነ ክፉ ትሆናለች። ሺያንም ለመጉዳት ማለች። ዶንግ የኔ ወንድም ብቻ ነው አለች። አንድ ምሽት ላይ ሁሉም ጎሳዎች የተገኙበት ትልቅ እራት ነበር። የቺ ጠባቂ እንደ አገልጋይ ተመስላ መጠጦችን አቀረበች። የሺያ መጠጥ ውስጥ ግን መድኃኒት አድርጋበታለች። መድኃኒቱ በባህሪው የተደበቁ ፍላጎቶችን የሚያወጣ ንጥረ ነገር ነው። ሺያ እንደጠጣችው የድካም ስሜት ተሰማት። ቺም ወደ ክፍላቸው ወሰዳት። ዶንግ ሺያ መድኃኒት የተቀላቀለበት መጠጥ እንደጠጣች ሲሰማ ቺ ሊጠቀምባት ይችላል ብሎ ወደ በሩ ሮጠ። ነገር ግን ሊከፈትለት አልቻለም። ከዛ ሽጉጥ አውጥቶ መተኮስ ጀመረ። በዚህም ምክንያት ከውድድሩ ታገደ። ግን ግድ አልነበረውም። ያሳሰበው የእህቱ ደህንነት ብቻ ነበር። ክፍል ውስጥ ሺያ ቺን አቅፋ ይዛዋለች። ልትስመው የሞከረች ራሷን ሳተች። ዶንግ ሲገባ ሁለቱንም መሬት ላይ ያገኛቸው። ሺያን አነሳትና ወደ ክፍሉ መለሳት። ሺያ ስትነቃ ሁኔታው ከቁጥጥር ውጪ ሆኖ አገኘችው። ሁለቱ ጎሳዎች በዛ ምክንያት እየተጣሉ ነው እና አንዳቸውን እንድትመር ተገደደች። ዶንግን ጎትታ ወሰደችውና እውነተኛ ወንድሟ ቢሆንም ከቺ ጋር መቆየት እንዳለባት ለማስረዳት ሞከረች። ዶንግ ተናደደ። ከዚህ በኋላ ለምንም ግድ እንደሌለውና ከሱ ጋር የማትመለስ ከሆነ ትክክለኛ እህቱ እንደሆነች እንደሚናገር ነገራት። በመጨረሻም ሺያ የዲመኑ ነገድን እንደመረጠች ተናገረች። ሁሉም በዶንግና በእሷ መካከል የሆነ ነገር እንዳለ ጠረጠሩ። ቺ ልቡ ተሰብሮ ወደ ክፍሉ ተመለሰ። ከያንግ ጋርም እያወራ አንድ ሰውን መውደድ ማለት ምን ማለት ነው አለው። ያንግም በምንም አይነት ሁኔታ ውስጥ ብትሆን ከዛ ሰው ጋር መሆን መፈለግ ነው አለው። ቺ ተናዷል። የዲመኑ መሪ ራስ ወዳድ ነው። የራሱ እህት እያለው ሌላ እህት እንዴት ይወስዳል አለ። ያንግ ቺ በእህትነት ፍቅርና በተቃራኒ ጾታ መካከል ያለውን ፍቅር
መለየት እንደማይችል ተረዳ። ሺያን እህቴ ነች ይላል፣ ግን በጣም ያፈቅራታል። በዛ ምሽት ያንግ ሺያን አገኛት። ምግብም እየበሉ አወሩ። እሱም ይወዳታል፣ ግን ምንም ማድረግ አይችልም። በተለይ ቺ የእድሜ ልክ ጓደኛው ስለወደዳት። በቀጣዩ ቀን ሺያ ቺ ጋር ሄዳ ከዶንግ ጋር ለምን እንደሄደች ነገረችው። ሁሌ ታወራለት የነበረው ወንድሟ ዶንግ እንደሆነና እንደሚባለው መጥፎ ሰው እንዳልሆነ ነገረችው። ቺም አመናት። ታዲያ ትወጂዋለሽ ብሎ ጠየቃት። እሷም ወንድሜ እኮ ነው አለች። የቺን ስሜት እንዳትጎዳው ግን ፈርታለች። ምክንያቱም አሁን ለቺ ያላት ስሜት የፍቅር እንደሆነ አውቃለች። ከቺ ጋር ከተለያየች በኋላ አንድ እንግዳ የሆነ ነገር እንዳታልፍ ከለከላት። ከፍታ ስታነበውም ወንድሟ እንደታፈነ የሚገልጽ ጽሑፍ አይታ ደነገጠች። አንድ የተቆረጠ ጣቱንም አብረው ልከውላት ነበር። ሺያ ወደ ቺና ጠባቂዋ ሄዳ ልትናገር ስትል ከድንጋጤዋ የተነሳ እራሷን ሳተች። እንደነቃች ወደ ቺ የሮጠች ሄዳ ወንድሟ እንዲያፋልጋት ለመነችው። በመሃል ግን የያው ጓደኛ ተደብቆ ሲሄድ አይታ እየሮጠች ተከተለችው። ግን ልትይዘው አልቻለችም። ይልቁንም ሌላ ማስጠንቀቂያ ደረሳት። ቺን ለእርዳታ ከጠየቀች ወንድሟ ይሞታል። እሱን ለማዳን ከፈለገች ከእሱ ጋር ያላትን ግንኙነት ማቋረጥና እንደማትወደው መናገር አለባት። ሺያ ቺን ለማግኘት ሄደች። እሱም ምግብ አዘጋጅቶ እየጠበቃት ነበር። መጠጥም አመጣ። እሷም ጠጣች። እሱ ግን ነገ ውድድር ስላለበት መጠጣት አይችልም። ሺያ ወንድሟ የዲመን መሪ እንደሆነ መጀመሪያም እንደምታውቅና እሱን ለመጉዳት ብቻ እንደመጣች ነገረችው። በተጨማሪም እንደ ወንድሟም እንደማታየው ነገረችው። ቺ በጣም ተጎዳ። የቀረውን መጠጥንም ግጥም አድርጎ ጠጣው። ሺያ ወደ ዲመኑ ነገር ስትመለስ ወንድሟን አገኘችው። እሱም ምን እንድመለስ ያደረግሽውን መስዋዕትነት አውቃለሁ አላት። ነገር ግን ሁሉም ነገር ውሸት ነበር። የቻይ ጠባቂ ዶንግ እና የዶንግ ረዳት ቺንና ሺያን ለመለያየት ያሴሩት ሴራ ነው። ዶንግ ቺን ስለሚጠላው ብቻ ነበር ይሄን ያደረገው። በቀጣዩ ቀን ቺ ውድድሩ ላይ አልተገኘም። የኢሞርታሎቹ መሪ ሊያየው ሄደ። እናም ራሱን ስቶ አገኘው። ሊቀሰቅሱት ቢሞክሩም ምላሽ አይሰጥም። ለ200 ዓመት ያህል መጠጥ የተባለ ቀምሶ አያውቅም እና ለመጀመሪያ ጊዜ ትልቅ መጠን በመጠጣቱ እንደዚህ እንደሆነ ታወቀ። ውድድሩ ስላመለጠው ድጋሚ ውድድሩን ለማካሄድ 200 ዓመት መጠበቅ አለበት። የኢሞርታሎቹ መሪ ለመጨረሻ ጊዜ ቺ ያገኘውን ሰው ሲያጣሩ ቺያ እንደሆነች ታወቀ። እናም ሆን ብላ ነው ያደረገችው፣ ከዳተኛ ስለሆነች ነው እያሉ ተናገሯት። የ200 ዓመት ጥረት ስላበላሸችም ከሰሷት። በዲመኑና በኢሞርታሎች መሃል በድጋሚ ትልቅ ጸብ ሊነሳ ተቃርቧል። በዚህን ጊዜ ሺያ የተፈጠረውን ችግር በሰላም መፍታት እንደምትፈልግ በመግለጽ ምን ማድረግ እንዳለባት ጠየቀች። የኢሞርታሎቹ መሪም ወደ ጫካ እንድትሄድ ይነግራታል። ጫካ ውስጥ የገባ ተመልሶ አያውቅም። በትልቁ ጫካ ውስጥ ጆዋን የተባለች መሪ ትኖራለች። የመንፈሳዊ ዓለም ንግስትና ከሀያላን ፍጥረታት አንዷ ነች። ቺ በድጋሚ ውድድሩ ላይ እንዲገባ ማዘዝ የምትችለው እሷ ብቻ ነች። ሺያ ለመሄድ ወሰነች። ዶንግ ሊያስቆማት ሲሞክር ኃላፊነት መውሰድ እንዳለባት ትነግረዋለች። ዶንግ ስላልተስማማ ግን እስክትመለስ ድረስ እንዲይዙት ነገረቻቸው። ሺያ ወደ ጫካው ገባች። በጣም ፍርሃት ውስጥ ሆና አንድ ሰው እጁን ትከሻዋ ላይ አደረገ። ለሰከንድ ነፍሷ ወታ ተመለሰች። ያንግ ነበር። እሱም ለግዛት እንደመጣ ነገራት። በድንገት ከባድ ጭጋግ ይለያያቸዋል። ይህ የጆአን አንዱ መሰናክል ነው። ሰዎች በጣም ደስ የሚያሰኙ ህልሞች ውስጥ በማድረግ ገደል እንዲገቡ ታደርጋቸዋለች። ሺያም ከቺ ጋር በፍቅር ውስጥ ሆና እንደሚወዳት እየነገራት ለመንቃት ቻለች። ገደል ልትገባም ትንሽ ነበር የቀራት። ያንግ ሊዘል ሲል አዳነችው። እሱ ደግሞ ከሺያ ጋር ጥሩ ጊዜ ሲያሳልፍ እያየ ነበር። ታዲያ የጫካውን ፈተና አልፈው አንድ ቤተ መንግስት ጋር ደረሱና ወደ ውስጥ ገቡ። 3 ሴቶች አሉ። 2 ታናናሾች ይመስላሉ። ወዲያው ግን ከትልቋ ሰውነት ጋር ተዋሃዱ። ይህች ሴት ጆዋን ትባላለች። ቺ በድጋሚ እንዲወዳደር እንድትፈቅድ ይጠይቋታል። ጆዋን መጀመሪያ ላይ አይሆንም አለች። ከዛ ግን ለዲመኑ መሪ መልእክት ማድረስ እንዳለባቸው ተናገረች። ሺያም ብልሃቷን ተጠቅማ እንዲወዳደር ካልፈቀደች መልእክቱ እንደማታደርስ ነገረቻት። ጆዋን ሳቀች። ማንም ለ2000 ዓመታት ያህል ደፍሮ መልሶላት አያውቅም። ያንግ ጆዋን እንደተናደደች አሰበ። እሷ ግን በሺያ ድፍረት ተደስታ ተስማማች። ያንግና ሺያ ሲወጡ የዲመኑ ነገሮችን አገኟቸው። ሺያ ዶንግን ጆዋን አንተን በአካል ማግኘት ትፈልጋለች አለችው። ሲገባ ጆዋን ተጠጋችው። ዶንግ ቆንጆ ስለሆንኩ ነው ብሎ ያስባል። እውነቱ ግን ከኋላ የሆነ ነገር እየፈለገች ነበር። የምታውቀው የዲመን መሪ እንዳልሆነና ሰው እንደሆነም ተረዳች። ጆዋን ለሺያ ትንሽ ሳጥን ሰጠቻትና የውድድሩ ቦታ ላይ እንድትከፍተው ነገረቻት። ሺያም እንደተባለችው አደረገች። ስትከፍተው የጆዋን ምስል መጣ። ጆዋን ውድድሩ በድጋሚ እንዲካሄድ መፍቀዷን ተናገረች። ግን በአሁኑ ቅዱሱን ልብስ ያገኘ የመንፈሳዊ ዓለም መሪ ይሆናል አለች። ሺያ ብዙም ሳይቆይ ዶንግ ቺን እና እሷን ለመለያየት ብሎ እንዳዋሻ ታወቀች። በጣም ተናደደች። በተለይ ደግሞ ቺ ከእንቅልፉ ከነቃ በኋላ ከእሷ ጋር ማውራት አቁሟል። ሺያ ሁሉንም ነገር ለማስረዳት ከቺ ጋር ለመገናኘት
ለመገናኘት በተለያየ መንገድ ሞከረች። ደብዳቤም ጻፈችለትና እንገናኝ አለችው። ታዲያ እሱን ስትጠብቅ ሌላ ሰው እየሰለላት አየች። እሱን ተከትላ ስትሄድ አንድ ዋሻ ጋር ደረሰች። በውስጡም አንድ ስዕል አለ እና ሺያ እንደተጠጋች ወደ ውስጥ ስቦ አስገባት። ይህ ቻይ ከጠባቂዋ ጋር ያቀዱት ነው። ይህ በእንዲህ እንዳለ የያንግ እይታ ደበዘዘ። ሺያን እየፈለገ በመጨረሻም ስዕሉን ያገኛል። ሺያ በውስጡ እንዳለች ስለተሰማው ገባ። እሷንም አገኛት። ቢናደድባትም ስለሚወዳት ግን አብሯት ቆየ። ከወጥመዱ ለመውጣት ቀኑ ሙሉ ይሞክራሉ። ነገር ግን ቻይ በኃይሏ ዘግታዋለች። የኢሞርታሎች እና የዲመን ጎሳዎች የቺና የሺያ መጥፋት አስመልክቶ ተሰበሰቡ። ሺያ እውነቱን ለቺ መናገር እንዳለባት በማሰብ ይቅርታ ጠየቀችው። ወንድሟ ታፍኗል የሚል ጽሑፍ ደርሷት እንደነበር ነገረችው። ታዲያ ሁሉን ነገር ትቶ ስለጠበቃት አቅፋ መሰገነችው። ብንሞትም ብንድንም ከዚህ በኋላ አብሬህ ነኝ አለችው። ይህም በቺ ውስጥ ከፍተኛ ኃይል ቀሰቀሰና ወጥመዱን ሰበረው። ይህ በእንዲህ እንዳለ ስዕል ውስጥ ያሰረቻቸውን የቻይ ጠባቂ ያዟት። ሺያ ማምለጥ ቻለች። ቺ ለሷ ብሎ ራሱን መስዋዕት እንዳደረገም ገባት። የቻይ ጠባቂ ቺ እንዳይወጣ ስዕሉን ልትቀደው ስትል ሺያ ጎራዴውን በእጇ ይዛ አስቆመች። ደሟ ሲፈስ እጃቸው ላይ በነበረው ምልክት ምክንያት ቺ ተመለሰ። ሺያም ራሷን ስለሳተች አቅፎ ወሰዳት። ትንሽ ቆይቶ ዶንግ ሺያን ደህና መሆኗን ጠየቃት። እሷም ደህና ነኝ፣ ምን ነው ችግር አለ እንዴ አለችው። እሱም ያን ከጫካው ከተመለሰ በኋላ እይታው እንዳጣና ወደ ጫካው በመግባቱ የከፈለው መስዋዕትነት እንደሆነ ነገራት። ሺያም ያንግን ሄዳ አገኘችውና ይቅርታ ጠየቀችው። እሱ ግን የእሷ ደህና መሆን ብቻ በቂ እንደሆነ ነገራት። ዶንግ የቻይ ክፉ ጎኗ እየበረታባት ስለሆነ ቆለፈባት። ሺያ ምግብ እየበላች ተቀምጣ ነበር። ዶንግ ሊያናግራት ሲሞክር ዝም አለችው። እሱም እንደተናደደችበት ገብቶ ቺን ይቅርታ ጠየቀው። እናም ሁሉም አብረው መብላት ጀመሩ። ቺ ምግቡ በጣም አቃጠለው። ዶንግም እንደዛው። ሺያ ግን ዝም ብላ እየበላች ነው። ዶንግ ሺያ ቆዳ ላይ ሽፍታዎችን አየና አለርጂክ እንዳለባት አስታወሰ። ምግቡን ሲፈትሽም ለውዝ አገኘ። እንዴት መጀመሪያ መብላት እንዳላቆመች ግራ ገብቶት አንድ ኩባያ ሰጣትና ራሱ ያዘጋጀው ካፑችኖ እንደሆነ ነገራት። እሷም ቀመሰችና በጣም ይጣፍጣል አለችው። እሱም እየዋሸች እንደሆነ ነገራት። ምክንያቱም የሙዝ ጭማቂ ነበር የሰጣት። ሺያም የመቅመስ ችሎታዋን እንዳጣች ለመናገር ተገደደች። ይህም ጫካ ውስጥ ለመግባት የከፈለችው መስዋዕትነት ነው። ቺ የጥፋተኝነት ስሜት ተሰማው። ከባህሩ ዳርቻ ተቀምጠው በስጦታነት የሰጠችውን ቸኮሌት ሰጣትና ይቅርታ ጠየቃት። ሺያ ግን የእሱ ጥፋት እንዳልሆነና እንዳልተበሳጨችበት አረጋገጠችለት። በሌላ በኩል የኢሞርታሎቹ መሪ የቺና የሺያን ግንኙነት መጥበቁን አይቶ ተናደደና ረዳቱ ሺያ እንዲገላት ላከው። ሺያ ለማምለጥ ስትሞክር እንደ ድል ሆኖ ያንግ ደረሰላት። እሱም እውር ቢሆንም በያዘው ቀስት ሊገለው እንደሚችል በመናገር አስመለጣት። ነገር ግን ቻይ ከዶንግ አምልጣ ስለነበር ብቅ ብላ በአስማቷ ቀስቱ እንዲለቀው አደረገችው። ያንግ መሬቱን እየዳበሰ ሲያገኘው እንደ ሞተ ተረዳ። ቻይ ጠጋ ብላ ሁሉንም ነገር እንደምታሳየው ከነገረችው በኋላ የረዳቱን አይኖች አውጥታ ለያንግ ሰጠችው። ያንግ ረዳቱ መሞቱን ሲያይ ልቡ ተሰበረ። ቻይ ከእሷ ጋር እንዲሰራ አለበለዚያ ግን ረዳቱን መግደሉን እንደምትናገር አስፈራራችው። ሺያና ቺ ሲመለሱ ያንግ ማየት ችሎ አገኙት። እሱም ምን እንደተፈጠረ እርግጠኛ አይደለሁም፣ ምናልባትም የጫካው እርግማን እየደበዘዘ ሊሆን ይችላል አለ። ዶንግ የተቀደሰውን ልብስ ለማግኘት የሚያስችል መሳሪያ አዘጋጀ። እናም ወደዛ የሚወስዳቸውን ዋሻ አገኙ። ለሁለት ተከፍለው መፈለግ ጀመሩ። ቺና ሺያ ቻይ በጠቆመችው መንገድ ስለሄዱ ቀደም ሲል እነሱን ለማሰር የተጠቀመችበትን አይነት ስዕል አገኙና ሳባቸው። ወጥመዱ ከበፊቱ የበለጠ ጠንካራ ነበር። ቺ ለማምለጥ እንደማይችሉና ምናልባትም እዚሁ ሊሞቱ እንደሚችሉ ተገነዘበ። ሺያ እንደምትወደው ነገረችው። እንደ እህት ሳይሆን የእውነት እንደምታፈቅረው ነግራ ሳመችው። ቻይ በድንገት ብቅ አለች። እነሱን ለመግደል ጥሩ አጋጣሚ እንደሆነም ከተናገረች በኋላ ቺያን ልትወጋት ስትል ቺ አስቆማት። በዚህን ጊዜ ከውስጡ ከፍተኛ ኃይል ወጣና የታሰሩበትን ወጥመድ ሰበረው። ሺያ ቺ እየሞተ መስሏት ነበር። በሌላ በኩል ዶንግና ያንግ የተቀደሰው ልብስ ጋር ደረሱ። ነገር ግን በአስማታዊ ኃይል ተጠብቆ ነበር። ቺ ምንም ቢፈጠር ሺያን እንደማይተዋት ነገራት። በፍቅራቸውም ምክንያት ከወጥመዱ ማምለጥ ቻሉ። በዚህም ምክንያት ቺ የተቀደሰውን ልብስ ለማግኘት የመጀመሪያ ሆነ። የመንፈሳዊ ዓለም ንጉስም ሆነ። ንግስቷም ትንሽዬ ዕቃ ሰጠችውና እሱን መጠበቅ እንዳለበት ተናገረች። ቺ ብዙ ነገር ስላጋጠመው ለማገገም ወደ ቤቱ ተመለሰ። ያንግ አሁን ልቡን የሚቆጣጠር ጨለማ ኃይል እንዳለ ነግሮ አስጠነቀቀው። በዚህም ምክንያት ማንንም መውደድ አይችልም። ስሜቶቹ ከተቀየሩ ህይወቱን ሊያጣ እንደሚችል ነገረው። ቺ ለሺያ አልነገራትም። በኋላ ቻይ ወደ ያንግ ሄዳ የዕጣን ዕቃ ሰጠችውና በአባቱ ክፍል እንዲያስቀምጠው አዘዘችው። እሱም እንደተባለው አደረገ። ዕጣኑ መድኃኒት ተቀላቅሎበት ስለነበር ቅዠትን ፈጠረ። መሪው የሞተች ሚስቱን ማየት
ማየት ጀመረ እና እያለቀሰ ይቅርታ ጠየቃት። እነሱም ማዳን ባለመቻሉ እንዳዘነ ተናገረ። ግን ሚስቱን መስላ የታየችው ቻይ ነበረች። ያንግ ተደብቆ እያዳመጠ ነበር። ያንግ አንድ ጊዜ እህት ነበረች እና ደስተኛ ቤተሰብ ነበሩ። ከዕለታት አንድ ቀን ያንግ ወደ ተራራው እንዲወስደው አባቱን ጠየቀው። ታዲያ እህቱንና እናቱን ቤት ትተዋቸው ሄዱ። ሲመለሱ ክፉ መንፈስ መጥቶ ሁሉንም ሰው እንደገደለና አየሩ እንደተመረዘ አንድ ሲሮጥ የነበረ ሰው ነገራቸው። ያንግ ወደቀ። አባትየው መምረጥ ነበረበት። ሴት ልጁና ሚስቱ እንደሞቱ በማሰብ ያንግን ይዞ ተመለሰ። ግን ሴት ልጁ ተርፋ ነበር። እሷም ቻይ ነች። አባትየው ደነገጠ። ቻይም አንተን መበቀል ፈልጋለሁ አለችውና አባቷን በኃይል ስትመታ ያንግ በመሃል ገባና ተጎዳ። ቻይ ወደ ዶንግ ስትሄድ ከትክክለኛ እህቱ ጋር ሲከራከሩ ሰማቻቸው። ቻይ ቀናችና ሺያ ልታጠቃት ስትሞክር ዶንግ ከለላትና ተጎዳ። ሺያ የሞተ መስሏት አለቀሰች። ዶንግም ቀና ብሎ ደህና እንደሆነ ነገራት። ይልቁንም ለሱ ሳትነግረው ለምን የፍቅር ግንኙነት ውስጥ እንደገባች ጭራሽ ደግሞ ከተቀናቃኙ ጋር መሆኗን አናደደው። ከዛ ህመሙ ቢኖርም ሄዶ ቻይን አያት። ሺያ በበኩላ ከኢሞርታሎች ጋር ያለውን ጸብ እንዲያቆምና እንዲታረቁ ነገረችው። እሺ ማለት አልፈለገም። እህቱ ግን ምን ያህል ቺን እንደምትወደው ሲያይ ግንኙነታቸውን ለመቀበል ወሰነና አንድ ላይ ጋበዛቸው። በምትኩ ምንጊዜም እንዲጠብቃትና እንዲንከባከባት ቺን ቃል አስገባው። ግንኙነታቸውም እየጠነከረ ሄደ። ያንግ አያቸውና ሺያ እሱን ትታ ቺን ስለመረጠችው አዘነ። አንድ ቀን መሪው ቺን ጠራውና ሺያ አደጋ ውስጥ እየከተተችው እንደሆነና አሁን ብዙ ኃላፊነት እንዳለበት ነገረው። ቺ ግን በድንገት ስልጣኑን ሊለቅ እንደሚፈልግና ከሺያ ጋር በሰላም መኖር እንደሚፈልግ ተናገረ። መሪው ተናደደ። በጅራፉም ራሱን እስኪሰጥ ድረስ መታው። ያንግ ቺን አከመና መሪው እንዲረጋጋ ነገረው። በዚሁ ከቀጠለ ቺ የበለጠ አደጋ ውስጥ እንደሚሆን ተናገረ። ያንግ ቺን ሲያከም ጀርባው ላይ ያለውን ሚስጥራዊ ምልክት አስተዋለ። እሱም ጀርባው ላይ ተመሳሳይ ምልክት ስላለ ደንግጧል። ያኔ ያንግ መንፈሳዊ ኃይሉ እንደተወሰደ አረጋገጠ። ነገር ግን አባቱ ለምን ኃይሉን ከሱ ወደ ቺ እንዳስተላለፈ አልገባውም። ቢሆንም ግን ንዴትና ቅናት አንገበገበው። ቺን መግደል ፈለገ። ነገር ግን ለረጅም ጊዜ ጓደኛው ነበርና አላስቻለውም። ታዲያ በሌላ መንገድ ሊጎዳ ወሰነ። ቺና ሺያን ለመለያየትና ከሷ ጋር ለመሆን በማሰብ አንድ መድኃኒት አዘጋጀ። ለመሪውም ሄዶ ቺ ከጠጣው ከሺያ ጋር ያለውን ትውስታ እንደሚያጣ ነገረው። መሪውም በደስታ ሺያ ራሷ እንድትሰጠው እንዲያደርግ ነገረው። ያንግም ቺ እሷን ለማዳን ብዙ ጊዜ ሲሞክር የጨለማው ኃይል ስለወረሰው እንደ ፍቅር ያሉ ስሜቶች በተሰሙት ቁጥር ልቡ ይታመማል። ቀስ በቀስም ይሞታል አላት። እሷም የጥፋተኝነት ስሜት ተሰማት። የእውነት ለሱ ካሰበችም እንድታወው ነገራት። ሺያም ለማድረግ ተስማማች። ራሷን ከልቡ ከማጥፋቷ በፊት ከእሱ ጋር የመጨረሻ ደስተኛ የሚሆኑበትን ጊዜ ማሳለፍ ፈለገችና አብረው ማድረግ የሚፈልጓቸውን ነገሮች ጻፈች። ቀለበት ስላ አሳየችውና እሷ በነበረችበት ዓለም እስከ ዘላለም የሚዘልቅ ፍቅርን እንደሚያመለክት ነገረችው። አብረው የጻፉትን ነገር በሙሉ አደረጉ። የቤቱን ቅርጽ የሚመስል ዲዛይን ሰራችለት። እሱ ደግሞ ወደ ያንግ ሄዶ ስዕሉ ላይ የተሳለውን ቀለበት የሚመስል እንዲያዘጋጅለት ጠየቀው። ማታ ላይ ጀልባው ላይ ያሉ ቀለበቱን አደረገላት። ሺያ ተደሰተች። እሷም ያዘጋጀችለትን የቤቱን ቅርጽ ሰጠችው። ከዛ በኋላ ሺያ ሳያያት መድኃኒቱን ኩባያ ውስጥ አደረገችው። ቺም እንደጠጣው ወዲያውኑ ትከሻዋ ላይ ወደቀ። ሺያ እያለቀሰች ተመለሰች። ያንግ ሊያጽናናት መጣ። ከጎኗ እንደማይለይም ቃል ገባላት። ዶንግ ቻይ መታመሟን ሲሰማ ወደ እሷ ሄደ። እሷ ግን እያስመሰለች ነበር። ከከፈቱላትም በኋላ ዶንግን አነቀችው። እሱም ማረጋጋትና ደጓ ቻይ እስክትመለስ ድረስ ከጎኗ ሆነ። በሌላ በኩል ያንግ ሺያ ከቺ ርቃ በሰላም እንድትኖር ወደ ቤት ወሰዳት። ዶንግ ቺና ሺያ እንደተለያዩ ሲያውቅ በጣም ትዋደዱ ነበርኩ፣ ለምን ተለያያችሁ አላት። እሷ ግን እውነቱን ለመናገር አልፈለገችም። ብዙም ሳይቆይ ሺያ እንደገና ከቺ ጋር ተገናኘች። ግን የረሳት መሰላት። እውነቱ ግን ቺ ስለሷ አንድም አብሮ ያሳለፉትን ጊዜ አልረሳም። ቀለበቱን ለሷ ከመስጠቱ በፊት ትውስታውን ቀለበቱ ላይ አድርጎት ነበር። እንደረሳትም እያስመሰለ ያለው እሷን ከጉዳት ለመጠበቅ ነው። በሌላ በኩል ሻይ ወደ ያንግ ሄዳ አስፈራራችው። ዶንግ መሪ እንዲሆን የማያግዛት ከሆነ ረዳቱን እንደገደለና ጫካ ውስጥ እንደጣለው እንደምትናገር ገለጸች። ሻይና ዶንግ ጫካ ውስጥ እየሄዱ እያለ ለቺ ተሰጥቶት የነበረውን ትንሽ ዕቃ አገኙት። ዶንግ ከፈተውና እንደ አጋጣሚ ሁለቱም እኩል ነኩት። ከዛም ወደፊት የሚፈጠረውን አዩ። ቺ ራሱን ለመንፈሳዊው ዓለም መስዋዕት ሲያደርጋዩና ለመሪው ለመናገር በፍጥነት ሄዱ። መሪው ግን ድንግጥ እንኳን አላለም። ቺ እንዲጠነቀቅ እነግረዋለሁ አለና በቀጣዩ ቀን ጫካ ውስጥ እንገናኝ አላቸው። እነሱም በቀጣዩ ቀን የተባለ ቦታ ሲሄዱ
የረዳቱን ሬሳ አገኙት። በግድያም ከሰሷቸው። አስክሬኑን እዛ ያስቀመጠው መሪው ነበር። ወቀሳውን ከሱና ከልጁ ለማስወገድና ወደ እነሱ ለማዞር አስቦ ነበር ያደረገው። እንዳሰበውም ሆነ። ዶንግና ሺያ ለማምለጥ ሲሮጡ ከገደል ጫፍ ደረሱ። ሁሉም ይገደሉ ሲል ቺ ከገደሉ ወረወራቸው። ሁሉም ደነገጠ። በተለይ ደግሞ ያንግና ቻይ። ያንግ በሁሉም ፊት ረዳቱን የገደለው እሱ እንደሆነና ዶንግና ሺያ ምንም እንዳላጠፉ ተናገረ። ወቀሳውም ወደ መሪው ዞረ። ያውና ፊንግ አስማታዊ ትምህርታቸውን መቀጠል እንደማይፈልጉ አሳወቀው። ሺያን በማጣታቸው አዝነው ለመሄድ ሲዘጋጁ ቺ እነሱን ማየት ከፈለጋችሁ ተከተሉኝ አላቸው። ቺ ሺያንና ዶንግን በተሰወረ ዋሻ ደብቋቸዋል። ከዳገቱ ላይ ሲወድቁም ያኔ ባደረገላት ቀለበት አማካኝነት እንደሚተርፉ አውቆ እንደገፈተራቸው ነገራቸው። ቺ ሺያንና ዶንግን ከነገዶቹ ርቀው እንዲንከባከቧቸው ፊንግንና ያውን ጠየቃቸው። ሺያ ስትነቃ እራሷን የማታውቀው ክፍል ውስጥ አገኘችው። ቺ እሱ እንዳተረፋቸው እንዳትናገር ስላስጠነቀቃት ለሺያ ምንም አልነገረቻትም። ሺያም ቺ እንደረሳት በማሰብ ከዶንግ ጋር ለመቆየት ወሰነች። ዶንግም ቀለበቱን ወሰደና ቺን እንድትረሳው ነገራት። በሌላ በኩል ያንግ ሺያ የሞተች ስለመሰለው ልቡ ተሰብሮ መጠጥ እየጠጣ ነበር። ከዛ ግን ቻይ ወደ ክፉ ማንነቷ ተቀይራ ወደ ያንግ ሄዳ ዶንግና እሷ ላይ መሪው ስላደረገው ነገር በቀል እንደምትፈልግና እንዲያግዛት አሳመነችው። በማግስቱ አዲሱ የመንፈሳዊ ዓለም መሪ ከሰራዊቶቹ ጋር ሆኖ ወደ ጫካው ሄዱ። ከዛም ቺ ለሁለት ከፈላቸውና ተሰማሩ። ቻይ ለያንግ በጣም ጠንካራ የሆነ የመብረቅ ጅራፍ ሰጠችውና መሪውን አሰረው። ቻይ ደግሞ ወደ ቺ ሄዳ እጁን ካልሰጠ መንፈሳዊውን ዓለም እንደምታጠፋው ነገረችው። እሱም እንደ መሪ ኃላፊነት መውሰድና መንፈሳዊውን ዓለም መጠበቅ ግዴታው ስለሆነ ተስማማ። ሲንበረከክ መሬትና ሰማይ ተናወጡ። ኃይለኛ መብረቅና ነጎድጓድ ተሰማ። ረዳቱና ዶንግ በነበሩበት በመብረቅ ሊመቱ ሲሉ አንድ ኃይል ከለላቸው። ቺ ለሺያ የሰጣት ቀለበት ነበር። ዶንግ በፍጥነት ወደ ሺያ ሄዶ ቀለበቱን አሳያት። በመጨረሻም ያውና ፊንግ የሆነ ነገር እንደደበቋቸው አወቁ። ፊንግ እውነቱን ነገረቻቸው። ቺ እንዳተረፋቸውም አወቁ። አሁን ጫካ ውስጥ ጥቃት እየደረሰበት እንደሆነ ካወቁ በኋላ ሁሉም ሊያድኑት እየሮጡ ሄዱ። ሆኖም በጣም ዘግይተዋል። ያንግ በቁጣና በቅናት ልቡ ተሰብሮ የቺን መንፈሳዊ ኃይል ወደ ራሱ ወሰደ። ሺያ እንደደረሱ ቺን አቀፈችው። ጸጉሩ ነጭ ሆኖ ስታገኘው እየሞተ እንደሆነ ተረዳች። ያንግ የወሰደውን ኃይል እንዲመልስለት ለመነችው። ነገር ግን እሱ ተናዶ ጮኸባት። ብዙ ነገር ላንቺ ስላደረኩት እኔ ነበርኩ፣ አንቺ ግን ስሜቴ እንኳን ሊጎዳ እንደሚችል አላሰብሽም አላት። ኃይሉ ከጅምሩ የእሱ እንደነበርና ወደ ቦታው እንደተመለሰም አጥብቆ ተናገረ። ቻይ ዶንግ በህይወት ስለተመለሰ ደስተኛ ብትሆንም ዶንግ ግን ያረግሽው ነገር ትክክል አይደለም፣ በጣም ተቀየረሻል አላት። ይህ በእንዲህ እንዳለ የነገዱ መሪ ራሱን ነጻ አውጥቶ የቻይን ጠባቂም ገደላትና የህዝቡን ስጋት አስወገደ። ከዛ በፍጥነት ቺን ለማዳን ወደ ቤቱ ሄደ። እንደ ድል ሆኖ የተወሰነ ለመቆየት የሚያስችል ኃይል ሰጠው። ሺያ የነገዱ መሪ ያንግ ኃይሉ ከጅምሩ የኔ ነው ያለው እውነት እንደሆነ ጠየቀችው። መሪውም ከ2000 ዓመታት በፊት የመንፈሳዊ ዓለም አደጋ አጋጥሞት እንደነበር ያስታውሳል። በዚያን ጊዜ መንፈሳዊ ዓለምን የሚገዙት 5 ነገስታት ነበሩ። እሱም አንዱ ነበር። በአደጋው ምክንያት 3ቱ ነገስታት መስዋዕት ሆኑ። እሱና ጆዋን አደጋውን ለማሸነፍና ሰላምን ለመመለስ ሞከሩ። ከዛ በኋላ ያንግና ሻር የሚባሉ 2 ልጆችን ወለደ። ታዲያ አደጋው እንደሚመለስ ሁልጊዜ የሚፈራ ነበር። ይህን ዓለም ለመጠበቅ ብቸኛው መንገድ መስዋዕት ነበር። አንድ ንጉሳዊ ሰው ህይወቱን መስዋዕት መስጠት ነበረበት። ያንግ ልዑል ስለነበር መስዋዕት መሆን የነበረበት እሱ ነበር። ነገር ግን ልጁን ለማትረፍ ሲል ቤተ መንግስት ውስጥ ካለው ትልቅ ዛፍ ቺን ፈጠረ። የያንግ ኃይልንም ወደ ቺ አስተላለፈ እና ዛፉም የጥንካሬው ምንጭ ሆነ። ቺ ያንግ በህይወት እንዲቆይ የተፈጠረ መስዋዕት ነው አላት። ቺ ሲያወሩ ሰማቸውና ልቡ ተሰበረ። ታዲያ ሁሉንም ነገር ትቶ ብቻውን ለመኖር ወሰነ። ነገር ግን ሺያ ከኋላው እየሮጠች መታቀፈችው። እንደምትወደኝ ያውቃለሁ፣ እባክህ ጥለኸኝ አትሂድ አለችና ተንበርክካ እንዲያገባት ጠየቀችው። እሱም ቀለበቱን ተቀብሎ አደረገና አቀፋት። ዶንግም እየተመለከተ እንደተለመደው መነጫነጭ ሲጀምር ያውና ፊንግ አረጋጉት። ሺያና ቺ ተጋቡ። ቺ ከሷ ጋር ህይወቱ እንደገና ጀመረ። በጋብቻው የመጀመሪያ ምሽት ከቅዱሱ ዛፍ ስር ተኙ። በማግስቱ ጠዋት ዛፍ እንደገና ማደግ እንደጀመረ አዩ። ሺያ ከእንቅልፏ ስትነቃ ግን ቺ ከጎኗ አልነበረም። ስትጠራውም ጸጉሩ ከእንደገና ጥቁር ሆኖና ኃይሉ ሙሉ ለሙሉ ተመልሶ አየችው። ዛፉ ስር መተኛቱ ጥንካሬውን አደሰለት። ከበፊቱ የበለጠ ጠንካራ ሆኗል። በሌላ በኩል ያንግ ቺን እንደገና ለመግጠም በከፍተኛ ዝግጅት ላይ ያለ አባቱ መቶ አስቆመውና የንጉሳዊ ድንጋዩን እንዲነካ አደረገውና ወደፊት የሚፈጠረውን አሳየው። ይህም መስዋዕትነት የምትከፍለው አንተ ነበርክ፣ ነገር ግን አንተን ለማትረፍ ነው ኃይልህን ለቺ አስተላልፈው የነበረው አለው። ያንግ ከቺ መንፈሳዊ ኃይልን መውሰዱ ቆጨው። አሁን አንተና እኔ መስዋዕትነት መክፈል አለብን አለው። ይህን ሲያወሩ የቺ ክፉ መንፈስ እየሰማቻቸው ነበር። ታዲያ መንፈሳዊ ዓለምን ለማጥፋት ቆረጠች። በማግስቱ ያንግና አባቱ ወደ ጆዋን ሄደው መስዋዕትነት ለመክፈል
ዝግጁ መሆናቸውን ነገሯት። በዚህን ጊዜ የቻይ ክፉ መንፈስ ከነ ወታደሮቿ መታ በድንገት አጠቃቻቸውና መንፈሳዊ ድንጋዩን በእጇ አስገባች። ድንጋዩ አንድ ነገር ከሆነ ይህች ዓለም ትጠፋለች። ከዛ እዛ የነበሩትን አሰረቻቸው። እነቺ ይህን ሲሰሙ ዶንግ ከሁሉም ነገር ጀርባ የቻይ መጥፎ ጎን እንደምትኖር እርግጠኛ በመሆን ሊያስቆሟት ሄዱ። ዶንግ ሳይረፍድ እንድታቆም ነገራት። ከዛ ሊያረጋጋት ቻለና ድንጋዩ ያለበትን ዕቃ ተቀበላት። ወዲያው ቶሎ ሄዶ ለነገዱ መሪ ሰጠው። መሪው ሲከፍተው ውስጡ የነበረው ተራ ድንጋይ ነበር። ቻይም እውነተኛውን ድንጋይ ይዛ ብቃለች። ዶንግም ከኔ ጋር በመሆን ይህን ዓለም ለማጥፋት ታግዘኛለህ ብዬ ነበር ግን ተሳስቻለሁ ብላ ድንጋዩን ሰበረችው። ወዲያው ሁሉም ነገር መፈራረስ ጀመረ። ቺ ከያንግና ከነገራቸው መሪ ጋር በመሆን መስዋዕቱን ለማከናወን ተገደደ። ሁሉም በመተባበር ኃይላቸውን መስጠት ጀመሩ። ቻይ እነሱን ለማስቆም ዶንግን ይዛው ሄደች። ሺያም ተከተለቻቸው። ቻይም መጥፎ ጎኗ በረታባትና ሺያን ልትገላት ስትል ዶንግ እጇን ያዛት። የቻይ ጥሩ መንፈስ ራሷን መቆጣጠር እንደማትችል ስለገባት ራሷን የማጥፋት ውሳኔ ወሰነች። ለመጨረሻ ጊዜም እህቴ ብለህ ጥራኝ እንዳለችው አይኗን ጨፈነች። ዶንግን በጉንጮቹ እንባ እየወረደ ደህና ሁኝ እህቴ ብሎ ተሰናበታት። የነገዱ መሪ ከመጠን በላይ ስለሆነበት ያንግና ቺ ሁለታችሁንም እንደ ልጆቼን ያሳደጓችሁ እኮራባችኋለሁ ብሎ ሞተ። ያንግም ወደ መንፈሳዊ በር ሁሉንም ከወሰዳቸው በኋላ ቺና ሺያን ይቅርታ ጠይቋቸው እሱም ሞተ። ከሞት በኋላም ባለው ህይወት ከእህቱና ከአባቱ ጋር ተገናኘ። አሁን ተራው የቺ ነው። ሺያ እንደነሱ እንደሚሞት በማወቅ አለቀሰች። ነገር ግን ቺ መቋቋም ቻለና መንፈሳዊው ዓለም ተረጋጋ። በድንገት ግን ሺያ ከእንቅልፏ ነቃች። ግራ ተጋብታ እየሮጠች ከክፍሏ ስትወጣ ዶንግን አገኘችው። እሷ አሁን በመንፈሳዊ ዓለም ላይ ነበርን አለችው። እሱም ሳቀባትና እየቃዠች እንደሆነ ነገራት። ነገር ግን ሺያ ለቺ የሰራችለትን የቤቱን ቅርጽ ስታይ ያሳለፈችው ነገር ህልም እንዳልሆነ ተረዳች። እየሮጠችም ወደ መዝናኛ ፓርኩ ሄዳ የተጠራቀመው ውሃ ላይ በተደጋጋሚ ዘለለች። ግን ወደ መንፈሳዊ ዓለም መሄድ አልቻለችም። በድንገት ግን አንድ ሰው ብቅ አለ። ቀና ብላ ስታይ ቺ ነው በህይወት አለ። አሁን እሷ ያለችበት ዓለም ላይ ያሉ ሰዎችን መስሏል። እሱም ፈገጋልና የገጠማቸው ነገር በሙሉ እውነት እንደሆነ አረጋገጠላት። አሁን የመንፈሳዊው ዓለም ንጉስ ሆኗል። ግን እሷ በመረጠችው ማንኛውም ዓለም አብሯት መኖር እንደሚችል ነገራት። ፊልማችን እዚህ ላይ አለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።